ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዓመት ሙሉ የአርሰናል 10 የመጀመሪያ የእንግሊዝ ፕሪሚየር ሊግ ፊክስቸሮች ወጥተዋል። ኮንቨንትሪ አስቶን ቪላ ይቀጥላል። ከዛም ጀማው ተመልከተው እንደምትመለከተው ከዛም አስቶን ቪላን ገጥመን ቼልሲ፣ ሰንደርላንድ፣ ብራይተንን ከሜዳችን ውጪ ከዛ ሜዳችን ኤምሬትስ፣ ሊድስ ዩናይትድ፣ ኖቲንግሃም ፎረስት ከዛ ኤቨርተን፣ ሊቨርፑል እና ሃል ሲቲ አርሰናል የመጀመሪያ 10 ጌሞች ናቸው እነኚህ ጌሞች ማለት ነው። አርሰናል በመጀመሪያ 10 የፕሪሚየር ሊግ ጌሞችን የሚያደርጋቸው ጌሞች ናቸው እነኚህ ማለት ነው። ሻምፒየንስ ሊግ፣ ኤፍኤ ካፕ እና ሌሎች ቻምፒየንስ ሊግን ሳይጨምር ማለት ነው። 10 እነኚህ ናቸው። ሊግ ካፕ አለ፣ ከዛ መሀል ላይ ሊግ ካፕ ይመጣል እና የመጀመሪያ 10 የአርሰናል ፊክስቸሮች እነኚህን ይመስላሉ። ሊቨርፑልን በአንፊልድ መግጠማችን ትልቁ ነገር ነው። ሊቨርፑል ባለፉት ዓመታት በሜዳው አንፊልድ ከባድ ፈተና ሆኖብናል። ከባድ ፈተና በዋንጫ ፉክክር ጉዟችን ኤምሬትስ ላይ መልሱን ጨዋታ እናደርጋለን። ሊቨርፑል በአንፊልድ